ቦርጭና ውፍረት ለመቀነስ ካሰብ እንጀራ፣ ሽሮ እና ባህላዊ ምግቦችን ሙሉ በሙሉ መተው አለብህ የሚል ምክር። ነገር ግን እውነታው ከዚህ ሙሉ በሙሉ የተለየ ነው። ሰላም እንዴት ናችሁ? ውድ የእርምጃ ዩቲዩብ ቤተሰቦች፣ ቦርጭና ውፍረት ለመቀነስ ካሰብ እንጀራ፣ ሽሮ እና ባህላዊ ምግቦችን ሙሉ በሙሉ መተው አለብህ የሚል ምክር ሰምታችሁ ታውቃላችሁ? አብዛኞቻችን የራሳችንን ባህላዊ ምግቦች እየተመገብን ውፍረት መቀነስ እንደማንችል እናስባለን። ነገር ግን እውነታው ከዚህ ሙሉ በሙሉ የተለየ ነው። ችግሩ ያለው ራሱ እንጀራውን ወይም ወጡ ላይ ሳይሆን አመጋገባችን፣ የአሰራር መንገዳችንና የሰዓት አጠቃቀማችን ላይ ነው። ዛሬ በሳይንሳዊ መንገድ የተደገፉ ባህላዊ መንገድ ብዙ ጊዜ የምንመገባቸው ምግቦች ሳናቆም ቦርጭንና የሆድ አካባቢ ስብን በፍጥነት ለመቀነስ የሚረዱ 5 ወሳኝ እርምጃዎችን በዝርዝር እናያለን። ይህን ቪዲዮ እስከ መጨረሻው ከተመለከታችሁ ስለ ውፍረት መቀነስ ያላችሁ እይታ ሙሉ በሙሉ ይቀየራል። ዝግጁ ከሆናችሁ ወደ መጀመሪያው ነጥብ እንለፍ። ከዛ በፊት ላይክ በማድረግ ጀምሩ። አንደኛ፣ የእንጀራ አይነት እና የፖርሽን ወይም መጠንን ማስተካከል። ብዙ ሰው እንጀራ ካርቦሃይድሬት ስለሆነ ውፍረት ያመጣል ይላል። ነገር ግን ጤፍ በውስጡ ከፍተኛ የፋይበር መጠን፣ አይረን፣ ውስብስብ ካርቦሃይድሬት የያዘ ድንቅ እህል ነው። ፋይበር በሆዳችን ውስጥ ለረጅም ሰዓት ስለሚቆይ የረሃብ ስሜት በፍጥነት እንዳይመጣ ያደርጋል። ታዲያ ችግሩ ምንድን ነው ቢሉ የቅልቅል ስህተት ነው። በአሁን ጊዜ አብዛኛው እንጀራ ከበቆሎ ጋር ይደባለቃል። እነዚህ ደግሞ ደም ስኳር መጠንን በፍጥነት በመጨመር ስብ እንዲከማች ያደርጋል። መጠን ወይም ፖርሽን ስህተት። በአንድ ምግብ ወቅት 2 እና 3 እንጀራ መብላት። መፍትሄው ከተቻለ 100% ጤፍ ወይም የጤፍ መጠኑ ከፍተኛ የሆነ እንጀራ ይምረጡ። በተጨማሪም በአንድ ምግብ ወቅት የምንወስደውን የእንጀራ መጠን በግማሽ መቀነስ። ለምሳሌ ቀድሞ 4 ማዕዘን ቆርሰው በመጠበቅ የምንበላውን ምግብ መወሰን ይቻላል። ሁለተኛ፣ በወጡ ውስጥ ያሉ ድብቅ ካሎሪዎችን መቀነስ እና የፕሮቲን መጠን መጨመር። ብዙ ጊዜ እኔ እኮ አነስተኛ እንጀራ ነው የምበላው ግን አልቀነስኩም የሚሉ ሰዎችን እንሰማለን። ምክንያቱ ምንድን ነው? የወጥ ዘይት። አንድ የሾርባ ማንኪያ ዘይት ብቻ 120 ካሎሪ አለው። በአንድ የማቁላላት ወይም የቁሊያት አሰራር ላይ 4 እስከ 5 ማንኪያ ዘይት ከጨመርን አናውቀው ከፍተኛ ካሎሪ እንወስዳለን። ይህ ደግሞ በቀጥታ ወደ ቦርጭነት ይቀየራል። መፍትሄው የወጥ አሰራራችን ላይ የዘይት መጠንን በግማሽ መቀነስ፣ የምግባችንን የፕሮቲን ይዘት ማሳደግ። እንደ ምስር፣ አተር፣ ሽሮ፣ እንቁላልና ስጋ ያሉ ምግቦችን የሰውነት ካሎሪ ማቃጠል ወይም ሜታቦሊዝም ፍጥነት ይጨምራሉ። ፕሮቲን ስንመገብ ሰውነታችን ክብደት በሚቀንስበት ወቅት ጡንቻ ሳይሆን ስብ ብቻ እንዲቀንስ ይረዳዋል። ሶስተኛ፣ የራት ምግብ ሰዓትና ከምግብ በኋላ የሚደረጉ ስህተቶች። በሀገራችን ባህል እራት ምሽት ከ2 ሰዓት ወይም ከ3 ሰዓት በኋላ ተበልቶ ወዲያውኑ የመተኛት ልምድ አለን። ምሽት ላይ የሰውነታችን ካሎሪ የማቃጠል አቅም እጅግ ዝቅተኛ ነው። ከባድ ምግብ በልተን ወዲያውኑ ስንተኛ ሰውነታችን ያንን ምግብ መፍጨት ስለማይችል በቀጥታ በሆድ አካባቢ በስብነት ያከማቸዋል። መፍትሄ እራትን ከመተኛታችን ከ3 እስከ 4 ሰዓት በፊት መብላት አለብን። ለምሳሌ 1 ሰዓት አካባቢ። ከራት በኋላ የእግር መንገድ ማድረግ። ይህ ቀላል እርምጃና የስኳር መጠንን ወይም ብለድ ግሉኮስን ይነሳ የማድረግና የስብ ክምችትን እስከ 40% ይቀንሳል። ስለዚህ ከተቻለ የእግር መንገድ ማድረግ፣ ካልሆነ ግን ማታ ሰዓት ላይ ያለውን ቀደም ብሎ በመመገብ ካሎሪዎችን ለማቃጠል ያግዛል። አራተኛ፣ የውሃ አጠቃቀምና የስኳር ወጥመዶችን ማስወገድ። ውሃ ለክብደት መቀነስ ትልቅና ቀላል መሳሪያችን ነው። ሳይንሳዊ ዘዴው ከምግብ 30 ደቂቃ ቀደም ብሎ 2 ብርጭቆ ወይም 500 ml ውሃ መጠጣት። ይህ ሲደረግ አእምሯችን የረሃብ ስሜቱን ይቀንሳል። በምግብ ወቅትም ከልክ በላይ እንዳንበላ ይረዳናል። ሊወገዱ የሚገባቸው ስኳሮች፣ ከምግብ ጋር የምንወስዳቸው የታሸጉ ለስላሳ መጠጦች፣ የታሸጉ ጁሶችና በስኳር የተሞሉ ሻይና ቡናዎች። እዚህ መጠጦች ምንም አይነት የምግብ ይዘት ኒውትሪሽን ቫሉ የሌላቸው ነገር ግን ከፍተኛ ፈሳሽ ካሎሪ ያላቸው ናቸው። በቀጥታ ወደ ጉበት በመሄድ ለቦርጭ መፈጠር ዋነኛ ምክንያት ይሆናሉ። አምስተኛ፣ በጾም ወቅት የሚደረጉ ጥንቃቄዎች። በሀገራችን በጾም ወቅት አትክልትና ጥራጥሬ ስለሚበዛ ለክብደት መቀነስ ትልቅ እድል ነው። ነገር ግን ብዙ ሰዎች በጾም ወቅት ይበልጥ ይወፍራሉ። ለምን ይመስላችኋል? የተጠበሱ ምግቦች የጾም ምግቦችን ለማጣፈጥ ሲባል አብዛኞቹ ምግቦች በዘይት ይጠባበሳሉ። ለምሳሌ የድንች ጥብስ፣ የጾም ኬኮች፣ በዘይት የተጠባበሱ አትክልቶች። ካርቦሃይድሬት ማብዛት ስጋና ፕሮቲን ስለሚቀር በምትኩ እንጀራና ዳቦ አብዝቶ መመገብ። መፍትሄው በጾም ወቅት የተቀቀሉ አትክልቶችን፣ ጥራጥሬዎችና ሰላጣዎችና አነስተኛ ዘይት ያላቸውን ወጦች ማብዛት። ይህን ካደረጉ የጾም ወቅት ምርጥ የሰውነት ማስተካከያ ጊዜያችን ይሆናል። ውፍረትና ቦርጭን ለመቀነስ የሀገራችን ባህላዊ ምግብ መተው በፍጹም አይጠበቅብን። የዛሬዎቹ 5 ነጥቦችን በአጭሩ ለማስታወስ የጤፍ እንጀራ መምረጥና መጠኑን መቀነስ፣ ወጥ ዘይት ለመቀነስና ፕሮቲን ማብዛት፣ እራትን በጊዜ መብላትና ከምግብ በኋላ እንቅስቃሴ ማድረግ፣ ከምግብ በፊት ውሃ መጠጣትና ስኳር ያላቸው መጠጦችን ማቆም፣ በጾም ወቅት ዘይት የበዛባቸው ምግቦችን ማስወገድ። እነዚህ ቀላል እርምጃዎች ዛሬ ጀምራችሁ በተግባር አውሏቸው። በጥቂት ሳምንታት ውስጥ ትልቅ ለውጥ ታያላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁ ሼር አድርጉ። እንዲሁም ቪዲዮውን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ እንዲህ ከጎን ያለችው የደወል ምልክት በመጫን